ሰላም እንዴት ናችሁ? እንዴት ነህ? የዛሬው ርዕሰ ጉዳያችን ደግሞ ስለ ዲጂታል ማርኬቲንግ ነው። ቻሌንጅ ጀምረን ነበር ያው ታውቃለህ። ቻሌንጃችን ደግሞ አንድ ሰው ያለምንም ኢንቨስትመንት ሶሻል ሚዲያን ብቻ በመጠቀም ወይም ደግሞ ዲጂታል ፕላትፎርሞችን በመጠቀም ገንዘብ ሜክ ማድረግ ስለሚል ጉዳይ ነበር አንስተን ስንወያይ የነበረው። ለዚያም ደግሞ የሚያስፈልገን ኒቾችን መምረጥ፣ መጀመሪያ ኒችን መምረጥ አለብን። ምክንያቱም አንድ ሰው የሆነ ንግድ ከመጀመሩ በፊት የትኛው የንግድ አይነት ነው ማህበረሰቡ የሚፈልገው የሚለውን በደንብ ጥናት ማድረግ አለበት ብለን ስለ ኒች ነበር ስናጠና የነበረው። ከዛ ይልቅ ግን ከ3 ወር በኋላ ቻሌንጁ ለመጀመርና ወደ ገንዘብ ለመቀየር ይከብደናል በሚል ስለ ዲጂታል ማርኬቲንግ እግረ መንገዳችንን ማጥናት ጀምረናል ማለት ነው። ታዲያ ዛሬ የምንመለከተው ዲጂታል ማርኬቲንግ ምንድነው፣ በውስጡ ምን አይነት ብራንቾች አሉት፣ ምን አይነት ኒቾችን ብንመርጥ ነው ተጠቃሚ ልንሆን የምንችለው ወይም ደግሞ ገንዘብ ሜክ ማድረግ የምንችለው፣ ናት ኦንሊ ሶሻል ሚዲያን ብቻ በመጠቀም ለመስራትን ብቻ ሳይሆን ዲጂታል ማርኬቲንግ የሚጠቅመን ሰዎች አሁን ላይ ገንዘባቸውን ሜክ እያደረጉ ያሉት በተለያዩ መንገድም ቢሆን የበለጠ ግን ፕሮፊታብል እየሆኑ ያሉት የሶሻል ሚዲያን በመጠቀም ነው። ስለዚህ አንድ ሰው ንግድን ልነግድ ብሎ ቢነሳ ምን መጠቀም ይኖርበታል ማለት ነው? ዲጂታል ማርኬቲንግን መማር ይኖርበታል፣ ግዴታ ሊሆንበት ነው ማለት ነው በዚህ ሰዓት። ያንንም ጭምር እንመለከታለን። አብራችሁን ቆዩ። እሺ፣ እንዴት ናችሁ ውድ ተመልካቾቻችን? እንዴት ቆየሽኝ? ዛሬ በዋናነት ብናወራው እንግዲህ እሷ ሐሳቡን በዋናነት ነግራችኋለች። እኔ ግን አንድ ትልቅ ሐሳብ ነው ላወራችሁ የምፈልገው። ብዙዎቻችን እንግዲህ ኮንተንት ክሬት እያደረግን በዛም ብዙ ተከፋይ ለመሆን ሶሻል ሚዲያ ላይ በደንብ ለመስራት የተለያዩ ጥረቶችን እናደርጋለንና ይሄ ነገር ግን ምናልባት ከእውቀት ጋር የተደገፈ ወይንም ደግሞ እውቀትን ያማከለ ቢሆን ብዙ ሰዎች ሰክሰስፉል የሚሆኑት በዚህ ሙያ ላይ ትንሽም ቢሆን በዛም ማነሰም ትንሽ እውቀት ስለሚኖራቸው ነው። እውቀት አለው ማለት አንድ ሰው የሚሄድበትን መንገድ ያውቃል ማለት ነው። ምን ማድረግ እንዳለበት ያ ሰው ያውቃል ወይንም ደግሞ ግንዛቤው ይኖረዋል ማለት ነው። ስለዚህ እንዲሁ በዋዛ ፈዛዛ ብቻ ከምንሄድ ለምን አንዳንድ እውቀቶችን ሼር አንደራረግም፣ እንዴት ይሰራል ይሄ ስራ የሚለውን ነገር በደንብ ብናይ ብለን አስበን ነው። ስለዚህ በዋናነት ዛሬ ማየት የፈለግነው ሐሳብ ምንድነው፣ በራሱ ዲጂታል ማርኬቲንግ የምንለው ነገር ምንድነው የሚለውን ትልቁን ኮንሰፕት ማየት አለብን። ከዛ በፊት ግን በዋናነት ልናወራበት የሚገባው ጉዳይ ምንድነው፣ ዲጂታልና ማርኬቲንግ የሚሉ ሁለት ሐሳቦች አሉ። ማርኬቲንግን አብዛኞቻችሁ ታችኛው ክላሶች ላይ ምናምን ተምራችሁ ሊሆን ይችላል። ነገር ግን ሌሎቻችሁ ደግሞ ዩኒቨርሲቲ ላይ ኮሌጆች ላይ ምናምን ስለ ማርኬቲንግ ብዙ እውቀት ሊኖራችሁ እንደሚችል አይኖ በደንብ አውቃለሁኝ። ነገር ግን አሁን ልናይ ወይንም ልናውቅ የሚገባው ዲጂታል ማርኬቲንግ ምንድነው የሚለውን በደንብ አንደርስታንድ ማድረግ አለብን። ከዛ በፊት ግን በራሱ ማርኬቲንግ ማለት ምንድነው የሚለውን አንደርስታንድ ማድረጉ ወደ ዲጂታል ማርኬቲንግ እንድንሄድ ይረዳናል ማለት ነው። ስለዚህ ማርኬቲንግ የምንለው ነገር በዋናነት የስሙ ትርጓሜ ያው በአማርኛ ያው ገበያ የምንለው ነገር ነው። ማርኬቲንግ የምንለው ነገር ምንድነው፣ አንድ ሰው ያለውን ፕሮዳክት ሊሆን ይችላል፣ ያለውን ሰርቪስ ሊሆን ይችላል፣ አገልግሎት ወይንም ምርት የምንለው ነገር ማለት ነው። እሱን እንዴት ነው ወደ ገበያው ይዞት ሊወጣ የሚችለው ወይንም ደግሞ ሰፊው ኦዲየንስ ጋር ወይንም ሰፊው ህዝብ ጋር ይዞት ሊወጣ የሚችለው ያለውን ምርትና አገልግሎት እንዴት ይዞት ሊወጣ ይችላል፣ እስከ ሽያጩ ድረስ እስከ መጨረሻው ሽያጭ ድረስ እንዴት ሊያደርሰው ይችላል የሚለውን ኮንሰፕት ነው የሚይዝልን በዋናነት ማርኬቲንግ የምንለው ማለት ነው። እዚህ ጋር ዛሬ ደግሞ በደንብ የምናየው ምንድነው ዲጂታል ማርኬቲንግ የሚለውን ነው። ስለዚህ ማርኬቲንግ የምንለው ሐሳብ ሰፊ ነው። ማርኬቲንጎች በተለያዩ ዌዮች ይሰራሉ። እዚህ ጋር እኛ የምናየው ዲጂታሉን ነው ስንላችሁ ዲጂታል የምንለው ምንድነው ሚዲየሙ ነው የሚለየው። ሚዲየሙ የምንለው ምንድነው መንገዱ፣ የሚሰራበት መንገድ። የተለያዩ ሚዲየሞች አሉት ማርኬቲንግ የሚሰሩበት መንገዶች ወይንም ሜተዶች አላቸው። እኛ ዛሬ ዲጂታሉን ነው የምናየው። ዲጂታል የምንለው ምንድነው በኤሌክትሮኒክስ ፎርም የምንሰራቸው ወይንም ደግሞ ዲጂታሊ ሶሻል ሚዲያ ላይ የተለያዩ ፕላትፎርሞች ላይ ልንሰራ የምንችለው ያንን ዲጂታል ማርኬቲንግ እንለዋለን ማለት ነው። ዲጂታል ማርኬቲንግ ለምንድነው ተመራጭ የሆነው የሚለው በዋናነት ትልቅ ኮንሰፕት ነው። አሁን ላይ ዲጂታል ማርኬቲንግ በጣም ተመራጭ የሆነበት ትልቁ ምክንያት ምንድነው፣ ብዙ ሰዎች ዛሬ ላይ ስልካቸው ላይ ናቸው፣ ብዙ ሰዎች ኮምፒውተራቸው ላይ ናቸው። ትራዲሽናል ፎርሙን ሰዎች ኢቭን እየተዉ አሁን ላይ ቴሌቪዥን የሚያይ ሰው ኦር ሬዲዮ የሚሰማ ሰው ምናምን ብዙም የለም። ብዙ ሰው ያለው ስልኩ ላይ ነውና ስለዚህ ይሄ ሞደርን የሆነውን ዲጂታል ሜተድ ሰው እየተጠቀመ ስለሆነ ስለዚህ ያለንን ምርትና አገልግሎት ወደዚህ ፎርም ይዘነው ከመጣ ነው ብዙ ኦዲየንስ ልናገኝበት ወይንም ደግሞ ብዙ ተመልካች፣ ብዙ ሽያጭ፣ ብዙ ገዢዎች ልናገኝበት እንደምንችል እርግጥ ነው ማለት ነው። ለዛ ነው አሁን ላይ አይታችሁ ከሆነ
ሰዎች ቴሌቪዥን ላይ ሬዲዮ ላይ ማስታወቂያ ከማሰራት ይልቅ ወይንም ደግሞ ፊዚካሊ ወጥተው ምርቶቻቸውን ከመሸጥ ይልቅ በቀላሉ ሶሻል ሚዲያ ላይ ላለ ሰው ፕሮሞሽን እንዲሰሩላቸው ወይንም አድቨርታይዚንግ እንዲሰሩላቸው የሚያነጋግሯቸው ጥሩ ክፍያ እየከፈሏቸው ብራንድ አምባሳደር እያደረጓቸው የሚያሰሯቸው ትልቁ ምክንያት ምንድነው? ሁሉም ሰው ስልክ አለው። በስልኩ አብዛኛው ሰው ደግሞ ስልኩ ላይ ነው ጊዜውን የሚያሳልፈው። ያ ሰው ደግሞ ስልኩን በሚነካካበት ጊዜ ብዙ ጊዜ የሚጠቀማቸው ወይንም የሚያዘወትራቸው ፕላትፎርሞች አሉ። እነዛ ፕላትፎርሞች ላይ ማስታወቂያዎች ቢሰሩ ሰዎች በቀላሉ ስለ ምርትና አገልግሎታቸው ወይንም ስለ ምርትና አገልግሎታችን ያውቃሉ ብለው ስለሚያስቡ ነው። ስለዚህ ዲጂታል ማርኬቲንግ የምንለው ምንድነው? በዚህ ሚዲየም ወይንም ደግሞ በዚህ መንገድ በዚህ ሜተድ በሶሻል ሚዲያ ሊሆን ይችላል፣ በፕላትፎርሞች ሊሆን ይችላል፣ ኤሌክትሮኒክ ፎርም ባላቸው ፕላትፎርሞች የሚሰሩ ማርኬቲንጎች፣ ሽያጮች እነዚህን ምን እንላቸዋለን? ዲጂታል ማርኬቲንግ ብለን ልናነሳቸው እንችላለን ማለት ነው። በዚህ ውስጥ ትንሽ አድል አደረግላችሁ የምችለው ከቻሌንጃችን ጋራ እኛ ፍሬንድሊ መሆን ስላለብን ነው ማነሳላችሁ። ሰው ዲጂታል ማርኬቲንግ ማለት ይሄ ከሆነ አንድ ሰው ዲጂታል ማርኬቲንግን በማጥናቱ ምን ሊጠቀም ይችላል የሚለውን ዲፋይን አድርገን ወደ ራሳችን ማምጣት ይኖርብናል ማለት ነው። ዲጂታል ማርኬቲንግን እንደ አንድ ኮርስ ብንወስደውና ብንማረው የመጀመሪያው እኛ ምርት ቢኖረን እና ነጋዴ መሆን ብንፈልግ የራሳችን ቢዝነስ ስሞል ቢዝነስም ሊሆን ይችላል ራን ማድረግ ብንፈልግ ህዝብ ጋር መድረስ አለብን። ህዝብ ጋር መድረስ የምንችለው ደግሞ በተለያዩ ሶሻል ሚዲያዎች ነው ብለናል። ዲጂታል ማርኬተር የሆነ ወይም ደግሞ የሶሻል ሚዲያችንን ማኔጅ የሚያደርግልን ግለሰብ አያስፈልገንም። በራሳችን እንዴት መስራት እንዳለብን እውቀት ይኖረናል ማለት ነው። በተጨማሪ ደግሞ እኛ ምንም አይነት ቢዝነስ ባይኖረን ምንም ራን የምናደርገው የትኛውን ቢዝነስ እጃችን ላይ ባይገኝ ቢዝነስ ራን ለሚያደርጉ ሰዎች ምን ማድረግ እንችላለን? ኮንተንት ክሬት እያደረግን ለቢዝነሱ ሰውዬ ወይም ደግሞ ግለሰብ፣ ድርጅት፣ ለመንግስታት ሊሆን ይችላል ለነሱ ምን ማድረግ ነው? ኮንተንታቸውን ክሬት እያደረግንላቸው ቢዝነሳቸውን ህዝብ ጋር መድረስ ወይም ደግሞ የሚፈለገው ከስተመር ጋር ኦር ታርጌት ከስተመር ጋር እንዲደርስ ማድረግ እንችላለን ማለት ነው። የራሳችን እንኳን ባይኖረን ሁለት ጥቅም ነው የሚኖርን። የራሳችንን ቢውልድ ካደረግን መስራት እንችላለን። የሰዎችን ራን እያደረግን እንስራ ብንል መስራት ግዴታ ነው። ከቢዝነስ ጋር በተገናኘ፣ ከስራ ጋር በተገናኘ፣ ከገንዘብ ጋር በተገናኘ ሊትራሊ ቃል ልገባላችሁ የምችለው ነገር አሁን ነገሮች ሁሉ ወደ ዲጂታል እየተቀየሩ ነው። ስለዚህ ብልጥ የሆነው ሰው ዋይዝ የሆነው ሰው ይህንን ትምህርት ተምሮ የዛን ያህል አስፈላጊ የሚባል በጣም በዲግሪ ደረጃ በማስተርስ ደረጃ ምናምን ማስተር ማድረግ አይጠበቅብንም። የሚያስፈልጉን እውቀቶች ብቻ መያዝ በቂ ነው ብዬ አምናለሁ። ስለዚህ ጥቅሞቹ እነዚህ ናቸው ብለን ካነሳናቸው በዲጂታል ማርኬተር እሰራለሁ ብሎ የሚያስብ ሰው ብሮድ የሆነ በጣም ሰፊ ስለ ዲጂታል ማርኬቲንግ ብራንቾች አሉ፣ የተለያዩ ናቸው። በጣም ብዙ ጊዜ ኢትዮጵያ ውስጥ የሚስተዋለው ነገር ምንድነው? ዲጂታል ማርኬተር ይባልና በአንድ ቢዝነስ ውስጥ በሚገባበት ሰዓት እያንዳንዱን ስራ የሚሰራው እሱ ነው የሚሆነው ማለት ነው። ያ ትክክል አይደለም። መስራት ካለበት ኮንተንት ክሪኤሽን ለብቻ ነው፣ ሰርች ኢንጂን ኦፕቲማይዜሽን ለብቻ ነው፣ ሶሻል ሚዲያ ማኔጅመንት ለብቻ ነው። በጣም የተለያዩና ሰፊ ብራንቾች ነው ያሉት። እነዛ ብራንቾች ደግሞ በየጊዜው እየተጨመሩ በየጊዜው ደግሞ እየወደቁ የሚመጡ አሉ። እሱም ብቻ ሳይሆን አንድ ሰው ኒች መምረጥ አለበት ብለናል። አንድን ርዕሰ ጉዳይ ብቻ መርጦ አንድን ብራንች ብቻ መርጦ መስራት ነው እንጂ የሚኖርበት ሁሉም ነገር ላይ ማስተር ላርግ ብሎ መነሳት አይችልም። ስለዚህ እዚህ ጋር ያላችሁ ሰዎች ምን ማድረግ አለባችሁ? ሶሻል ሚዲያ ማኔጅ አደርጋለሁ ብላችሁ ካነሳችሁ ሶሻል ሚዲያ እንዴት ነው ማኔጅ ላረግ የምችለው? እንዴት ነው ከከስተመር ጋር ልገናኝ የምችለው? እንዴት ነው ፕላትፎርሞቹ የሚፈልጉት አልጎሪዝም አለ፣ በራሳቸው እሱ ማጥናት፣ ስፔሻላይዝ ማድረግ፣ በአንድ ነገር ላይ ስፔሻላይዝ ማድረግ፣ ሁሉን ነገር ልወቅ ብለን አንችልም ማለት ነው። አንድ ሰው ዲጂታል ማርኬተር ሲሆን አትሊስት እያንዳንዶቻቸውን ነገሮች ራፍሊ ማወቅ ይኖርበታል። ብዙዎቹን አንስተን አናወራቸውም፣ ነገር ግን ወደ ሀገራችን አምጥተን ከሀገራችን ጋር አገናኝተን በብዛት ኢትዮጵያዊ ማህበረሰብ ምንድን ነው የሚፈልገው? ያ ማለት ግን አብዛኛው ማህበረሰብ ስለሚፈልገው ነገር ነው እንጂ የምናወራው ሁሉም ብራንቾች ኢትዮጵያ ውስጥ አይፈለጉም ማለት አይደለም። ነገር ግን የተመረጡ ናቸው። በጣም የሚፈለጉ አሉ። ከዛ ደግሞ በትልልቅ ካምፓኒዎች በትልልቅ ድርጅቶችና በመንግስት ደረጃ ደግሞ የሚሰሩ አሉ። ስለዚህ እኛው የምናወራው ደግሞ 90% የማህበረሰቡን ክፍል አንስተን ነው። ምክንያቱም ወይ ራሳችንን ክሬት ለማድረግ ነው ወይ ደግሞ እኛ እንደ ፍሪላንሰር
ሆነ ልናገለግል ወይም ከፋ ከተባለ ወይም ደግሞ አደግን ከተባለ ኤጀንሲ ሆነን ለመስራት ስለሆነ ማለት ነው። ሶ ምን አይነት ብራንቾች ኢትዮጵያ ውስጥ በብዛት ይፈለጋሉ የሚለውና ምን አይነት ኒች ነው በብዛት ኢትዮጵያዊ የሚፈልገው ይሄ ካለው ከላይፍ ስታይል ጋር በተገናኘ ከሶሻል ሚዲያ አጠቃቀሙ ጋር ከኢንተርኔት መስፋፋት አንጻር እየተነሳ ማለት ነው። ሶ የመጀመሪያው ሰርች ኢንጂን ኦፕቲማይዜሽን ነው። ሰርች ኢንጂን ኦፕቲማይዜሽን የምንለው አንዱ የዲጂታል ማርኬቲንግ ክፍል ነው። ስለዚህ ሰርች ኢንጂን ኦፕቲማይዜሽን ማለት ቲክታክ ላይ ሊሆን ይችላል፣ ጉግል ላይ ሊሆን ይችላል፣ ኢንስታግራም ላይ ሊሆን ይችላል፣ ዩቲዩብ ላይ ሊሆን ይችላል። እናንተ አንድ ነገር ሰርች ታደርጋላችሁ፣ ሰርች ይደረጋል። ሶ ሰርች በምታደርጉበት ሰዓት ላይ መጀመሪያ የሚመጣው እናንተ ሰርች ባደረጋችሁት ነገር ላይ የሚመጣው ክፍል ምን ይባላል? ሰርች ኢንጂን ኦፕቲማይዜሽን ይባላል ማለት ነው። ሶ ለምሳሌ አሁን ኦንላይን ቢዝነስ ብላችሁ ሰርች አደረጋችሁ እንበል። ኦንላይን ቢዝነስ ብላችሁ ሰርች ስታረጉ ዩቲዩብ ላይ ሰርች ስታረጉ የመጀመሪያ የሚመጣላችሁ ቪዲዮ ከጀርባው ምን አለው? ሰርች ኢንጂን ኦፕቲማይዜሽን ብለን እንከፍላለን ማለት ነው። ሶ ሰርች ኢንጂን ኦፕቲማይዜሽን የሚባለው ከፍለንም ሊሆን ይችላል፣ በነፃም ሊሆን ይችላል። ሰርች ኢንጂን ኦፕቲማይዜሽን የምናስደረገው እሱ ሌላ ገና ወደ ውስጥ ገብተን እያንዳንዳቸውን ስንመለከት የምናወራቸው ነው የሚሆኑት። ቀጥለው የሚመጡ ሁለተኛ ላይ የሚመጡ ሶስተኛ ላይ የሚመጡት እንደ አዲስ ምን ሆነው ናቸው? እንደየደረጃቸው እንደየክፍያቸው የተከፈሉ ናቸው። ነፃ አድቨርታይዝ ያልሆኑ ደግሞ አሉ ሰርች ኢንጂን ኦፕቲማይዜሽን ላይ ማለት ነው። ሶ ነፃ የሆኑት ደግሞ በብዛት ሰው ሰርች ሲያደርጋቸው በብዛት ሰው ሬት ሲያደርጋቸው ምን የሚሆኑ ናቸው? ወደ ፊት ለፊት የሚመጡ ናቸው ማለት ነው። ሶ ሰርች ኢንጂን ኦፕቲማይዜሽን ባጭሩ የምንለው አንድ ሰው ቢዝነሱን ማስተዋወቅ ቢፈልግ ፕሮዳክቱን ማስተዋወቅ ቢፈልግ እና የሰርች ኢንጂን ኦፕቲማይዜሽን ማርኬተር ቢኖረው በውስጡ ድርጅቱ ቢኖረው በጉግል ላይ በኢንስታግራም ላይ በተለያዩ ዲጂታል ፕላትፎርሞች ላይ ምን እንዲሆንለት የሱ ፕሮዳክት የሱ ሰርቪስ ምን እንዲሆንለት እንዲመጣ ፊት ለፊት ላይ እንዲመጣ እና እሱን እንዲያይ የሚያደርግ ሰርች ኢንጂን ኦፕቲማይዜሽን እንላለን ማለት ነው። ይሄ በደንብ እየተሰራበት ያለ የዲጂታል ማርኬቲንግ አንዱ ክፍል ነው ወይም ደግሞ አንዱ ብራንች ነው ማለት ነው። ሁለተኛ ደግሞ ሶሻል ሚዲያ ማኔጅመንት ነው። እስፔሻሊ በዚህ ጊዜ በዚህ ወቅት በጣም አብዛኛው ኮንተንት ክሬተሮች ገንዘብ እየሰሩበት ያሉት ኢቨን ኢፍ ቲክታከሮችን ጨምሮ ሊሆን ይችላል። ይህንንም ደግሞ እንደ ስራ ይዘው እየሰሩ ያሉ ልጆች በሚሊየን ገንዘብ ጀነሬት እያደረጉ ያሉበት ከአንዱ ብራንች ከዲጂታል ማርኬቲንግ ብራንች አንዱና ዋነኛው ኢትዮጵያ ውስጥ ማለት ነው። ሶሻል ሚዲያ ማኔጅመንት ማለት አንድ ሰው በአንድ ድርጅት ውስጥ ተቀጥሮ በሚሰራበት ሰዓት የተለያዩ ለሶሻል ሚዲያው የሚፈለጉ ለዩቲዩብ ሊሆን ይችላል። ለምሳሌ አማን አለ። አማን ድርጅት አለው። ይህ ድርጅት ምን አይነት ድርጅት እንዲኖር ነው የምትፈልገው? የፕሮዳክሽን ድርጅት አለው። ሶ እኔ እዛ ውስጥ የሶሻል ሚዲያ ማናጀር ሆኜ ገባኝ። ስለዚህ በቲክታክ ሊሆን ይችላል፣ በዩቲዩብ ሊሆን ይችላል። እሱ እንዲሰራለት የሚፈልገው ትልልቅ የሚባሉ ሶሻል ሚዲያ ወይም ደግሞ ዲጂታል ፕላትፎርሞች አሉ። ሶ ኮንተንት ክሬት በማድረግበት ሰዓት ለዩቲዩብ ራሱን የቻለ፣ ለቲክታክ ራሱን የቻለ፣ ለፌስቡክ ራሱን የቻለ ነው ኮንተንት ክሬት ማድረግለት ማለት ነው። አለበለዚያ የእያንዳንዶቻቸው ፕላትፎርሞች አልጎሪዝማቸው የተለያየ ነው። ስለዚህ ቫይራል እንዲወጣ ማደርገው እኔ ነኝ፣ ሰው ጋር እንዲደርስ ማደርገው እኔ ነኝ። እያንዳንዱን ነገር ኮንትሮል ማደርግለት ማንነኝ ማለት ነው? እኔ ነኝ ማለት ነው። ሶሻል ሚዲያ ማኔጅመንት የምንላቸው እነዚህ ናቸው። ቪዲዮ ቀርጾ ምን ማድረግ ነው? ፖስት ማድረግና ማህበረሰቡ ጋር የአማኑኤል ፕሮዳክሽን ወይም ደግሞ ፕሮዳክሽን ሰርቪሶች የሚሰጣቸውን ሰርቪሶች በየጊዜው እየሄድኩኝ ቪዲዮ እየቀረጽኩኝ ማህበረሰብ ጋር ወይም ደግሞ ካስተመር ጋር እንዲደርስ የማደርገው እኔ ነኝ ማለት ነው። እሺ፣ ሶስተኛውና ዋነኛው ኢትዮጵያ ውስጥ ብዙ ሰው እየሰራበት ያለው የዲጂታል ማርኬቲንግ ዘርፍ ነው። አሁንም ማወራችሁ ኮንተንት ክሬሽን ይባላል ወይንም ደግሞ የይዘት ፈጠራ የምንለው ነው። ይህ ኮንተንት ክሬሽን በራሱ በጣም ሰፊ ነው። ውስጡ በጣም ብዙ ነገሮችን ይዛል። ኮንተንት ኢቭን ክሬት ስናደርግ ለየፕላትፎርሞቹ የምናደርግበት ሜተድ ይለያያል። እንዲሁም ደግሞ ኢቭን ኮንተንት ክሬት የምናደርጋቸው ኮንተንት በራሳቸው በይዘታቸው በራሳቸው የሚለያዩ ናቸው። የተለያዩ የኮንተንት ክሬሽን አይነቶች በራሳቸው ስላሉ ማለት ነው። ስለዚህ በዋናነት አሁን የምናነሳው ስለ ኮንተንት ክሬሽን ነው። ኮንተንት ክሬሽን ማለት ለአንድ ተቋም ወይንም ለአንድ ድርጅት ኢቭን ለራሳችንም ሊሆን ይችላል፣ ለራሳችን ላለን ተቋም ሊሆን ይችላል፣ በድምጽ ሊሆን ይችላል፣ በምስል ሊሆን ይችላል፣ በጽሁፍ ሊሆን ይችላል፣ ባይ ኤኒ ማቴሪያል ባለን ነገር
ባለን ነገር ወይንም ሶሻል ሚዲያ ላይ አፕሎድ ሊሆን በሚችል ወይንም ፖስት ሊሆን በሚችል ፎርም ማለት ነው። በዛ ፎርም ያለንን ምርትና አገልግሎት ለደንበኞች ስናቀርብ ወይንም ደግሞ ስንናገር፣ ስናሳውቅ፣ አድቨርታይዝ ስናደርግ ያንን ኮንተንት ክሬሽን እንለዋለን በዋናነት ማለት ነው። ስለዚህ ፎርሙ ሊለያይ ይችላል። አንዳንዴ በቴክስት ሊሆን ይችላል። ለምሳሌ እንደየሶሻል ሚዲያዎቹ ባህሪያቸው ይለያያል። የሶሻል ሚዲያ ለምሳሌ ዩቲዩብ ላይ ብትመጡ የቪዲዮ ፎርማት ነው። ስለዚህ በጽሁፍ ብዙ ጊዜ ነገሮችን ለመግለጽ አይቻልም። ስለዚህ የቪዲዮ ፎርማት ነው። ዩቲዩብ ላይ ስትመጡ ወይንም ለዩቲዩብ አይዲያ ክሬት ለማድረግ ስታስቡ ምን ነው የምታስቡት? በቪዲዮ ፎርም ታስባላችሁ ማለት ነው። ወደ ፌስቡክ ስትመጡ ደግሞ ከቪዲዮ በላይ በጣም ሰዎች የሚያዩት የሚመለከቱት ጽሁፎችን ነው የሚያነቡት፣ ባህሪው እንደዛ ስለሆነ ማለት ነው። ስለዚህ ለፌስቡክ ስታስቡ ያ ዩቲዩብ ላይ የሰራችሁትን ቪዲዮ ወደ ፌስቡክ ስትገለብጡት ደግሞ ወደ ጽሁፍ እንዴት ልገልብጠው፣ ሰዎችን አትራክት ሊያደርግ በሚችል ወይ እንዴት ላምጣው ብላችሁ ተጨንቃችሁ ስትሰሩ እሱ ለፌስቡክ ሜተድ ይሆናል ማለት ነው። ቲክታክ ላይ ስትመጡ ደግሞ በጣም ቲክታክ ከሌሎቹ የሶሻል ሚዲያዎች በጣም ለየት የሚያደርገው ምንድነው? በጣም በአጭር ሰዓት ውስጥ በአጭር ደቂቃ ውስጥ አጭር የሆነ ሐሳብን እንዲሁም ብሪፍ የሆነ ሐሳብ ወይንም ደግሞ ግልጽ የሆነ ሐሳብ ማስተላለፍ አለባችሁ። ዩቲዩብ ላይ ስትመጡ ሎንግ ፎርም ብታደርጉ ሰው ቁጭ ብሎ ያያቸዋል። ቲክታክ ላይ ብትመጡ ግን ማንም አይመለከታችሁ። ረጅም ሰዓት ቁጭ ብሎ ለማየት እንደው በጣም ካች ሊያደርገው የሚችል ወይ ራሱ የሚመለከት ጉዳይ እስካልሆነ ድረስ ማለት ነው። ስለዚህ ለቲክታክም አንድ ኮንተንት ክሬት ስታደርጉ በጣም ሰዎችን ሊይዝ በሚችል ወይ በጣም ግልጽ በሆነና አጭር በሆነ ደቂቃ ልትገልጹ ትችላላችሁ ማለት ነው። ስለዚህ እንደየሶሻል ሚዲያ ፕላትፎርሞቹ የሚያስፈልጋቸውን በጽሁፍ፣ በድምጽ እንዲሁም ደግሞ በተለያዩ ፎርሞች ልትገልጹ ትችላላችሁ። ቴሌግራም ላይ መሄድ ትችላላችሁ። ቴሌግራም ላይ ለምሳሌ በድምጽ ብዙ ጊዜ ይገለጻል። ከሰዎች ጋር ድምጽ እንላላካለን ምናምንና በድምጽ ብዙ ጊዜ ግሩፕ ላይ ለምሳሌ አንዳንድ ግሩፖች ላይ አይታችሁ ከሆነ ድምጾች ይለቀቃሉ። ስለዚህ ነገር ማወቅ ከፈለጋችሁ ይሄን ነገር ስሙት ምናምን ይባላልና የድምጽ ፎርማት ነገር ነው። ቴሌግራምን አይታችሁ ከሆነ ዋትስአፕንም እንደዛው አይታችሁት ከሆነ ማለት ነው። ስለዚህ እንደየሶሻል ሚዲያው ለሶሻል ሚዲያው ለሚያስፈልገውን አይነት ፎርማት ይዘን ድርጅቱ ደግሞ የሚፈልገውን ነገር ይዘን የምንቀርብበት ነው የኮንተንት ክሬሽን የምንለው ማለት ነው። ስለዚህ እንደ አንድ የኮንተንት ክሬተር እንዳልኳችሁ ቅድም ለራሳችሁም ሊሆን ይችላል ለሰዎች ስትሰሩ ማለት ነው መጀመሪያ አይምሯችሁ ላይ የሚመጣው ሐሳብ ምንድነው ማስተላለፍ የምፈልገው መልእክት ምንድነው ኦዲየንስ ጋር እንዲደርስ የምፈልገው መልእክት የሚለውን መጀመሪያ ማወቅ አለባችሁ። እንዲደርስ የምትፈልጉት ነገር ሊኖር ይችላል። ለምሳሌ እናንተ የሪል ስቴት ሽያጭ ላይ የተሳተፋችሁ ያላችሁ ሰዎች ልትሆኑ ትችላላችሁ። ለምሳሌ ሴልሶች ልትሆኑ ትችላላችሁ በቀላሉ። ስለዚህ ተቋሙ ወይንም ደግሞ ያ ሪል ስቴት ተቋም ለምሳሌ ዲስካውንት አዘጋጅቶ ሊሆን ይችላል። በዓል ደርሷል። 50% ዲስካውንት አለው ወይንም 70% ልትሉ ነው ማለት ነው። ስለዚህ ብዙ ጊዜ አሁን ሪል ስቴቶች ላይ ታችሁ ከሆነ በዓላት ሲደርሱ ከ10 እስከ 15 ቢበዛ እስከ 20% ዲስካውንት ያደርጋሉ። ስለዚህ እሷ በጣም ሜን ፖይንት ነች ማለት ነው። ማስተላለፍ የምትፈልጓት ነገር ነች። ስለዚህ ማስቀደም ያለባችሁ ነገር ታስቀድማላችሁ። መጀመሪያ ክሬት ነው የምታደርጉት፣ ትጽፋላችሁ ወይንም ደግሞ መጻፍ ነው። መናገር የምትፈልጉትን ነገር ምንድነው መናገር ያለብኝ ዋና ዋና ሐሳቦች ምንድናቸው? እነሱን ምን ታረጋላችሁ? ትጽፋላችሁ። ሁለተኛ የምትጨነቁበት ነገር ምንድነው? ያ የጻፋችሁትን ነገር how to deliver እንዴት ነው ማስተላለፍ የምችለው? ሰዎችን እንዴት ነው ይዤ እንዲቆዩ ላደርግ የምችለው ነገር ብላችሁ ማሰብ አለባችሁ። ለምሳሌ ቲክታክ ላይ እንዳልኳችሁ 20% ዲስካውንት ያለው ሪል ስቴት ነው ልታስተዋውቁ የፈለጋችሁት። ስለዚህ ምን ትላላችሁ ማለት ነው? በ20% የበዓል ቅናሽ ቤቶችን እየሸጥን ነው ብትሉ ማንም ሰው ሰፍ ብሎ ነው የሚያያችሁ። 20% ማለት ለምሳሌ አንድ ሰው 100 ብር ካለው 20 ብሩ ተቀንሶ በ80 ብር ሊገዛ ነው ማለት ነው። ሰው ይፈልጋል፣ ቅናሽ ነገር ይፈልጋል። በተለይ ሀገራችን ውስጥ ባለው የኢኮኖሚ ሁኔታ ማንም ሰው ቅናሽ ነገር ይፈልጋል። ስለዚህ ኦኬ ምንድነው ይሄ ነገር ብሎ ሰዎች አንደርስታንድ አድርገውት ወዲያው ላያችሁ ይሞክራሉ ማለት ነው። ከዛ ዝርዝር ጉዳዩን ደግሞ ትነግሯቸዋላችሁ ማለት ነው። ለምሳሌ አንድ ምሳሌ ሊጨምርላችሁና አንዳንድ የመኪና ማስታወቂያዎችን አይታችሁ ከሆነ ይሄ ለምሳሌ መኪናውን ሲያስተዋውቁ ምን ይላሉ? በ1.5 ሚሊዮን ብር ይሏቸዋል፣ የሚሸጠው መሸጫ ይሏቸዋል። እና ያኔ ሰፍ ብላችሁ ታያላችሁ። እኔ 1.5 ሚሊዮን ብር መኪና አለ በዚህ ዘመን ትላላችሁ። ከዛ ዲቴል ኢንፎርሜሽን ውስጥ ስትገቡ ምን ይሏቸዋል? 50%ን ከባንክ ጋር እናያይዝላችኋለን ይላችኋል። ያ ማለት ምንድነው? 1.5 ተጨማሪ ያለባችሁ ማለት ነው። 3 ሚሊዮን ብር ነው መኪናው። እናንተን ግን ምን ይሏቸዋል? በ1.5 ሚሊዮን ብር መኪና ውሰዱ ይሏቸዋል። ያንን እናንተ ስታዩ ትደነግጣላችሁ። እንዴ ካለማ ገዛለሁ ይላል። ልክ ኮንዶሚኒየምም ሪል ስቴትም እንደዛው ነው።
የሚያደርጉት። በ500,000 ብር ቤት ማግኘት ትችላላችሁ ይሏችኋል። እንዴ 500,000 ብር ቤት አለ ብላችሁ ቁጭ ትላላችሁ። ያኔ እነሱ ደግሞ ዝርዝሩን ሲነግሯችሁ ቤቱ ምናልባት 2 ሚሊዮን ብር ሊሆን ይችላል። ስለዚህ ሰዎችን እንዴት ነው ሊይዝ የምችለው የሚለውን ነገር አይዲያውን መጻፍና ያንን ዴሊቨር ለማድረግ መዘጋጀት ወይንም ደግሞ በደንብ ከራስ ጋር ማብላላት ያ የመጀመሪያው ምንሄደው ስቴፕ ይሆናል ማለት ነው። ሁለተኛ ላይ የምታደርጉት ምንድነው? ያ ሐሳባችሁን ምን ማድረግ ነው? ቪዲዮውን ክሬት ማድረግ ነው። ጽሁፉም ከሆነ መጻፍ ነው። ምን ማድረግ? መፖሰት፣ መጻፍ ስላችሁ ጽፋችሁ ማስቀመጥ ወይንም ቪዲዮውን ምን ማድረግ? መቅረጽ፣ ከዛ ኤዲት ማድረግ በስርዓት ማለት ነው። ክሬት ታደርጉታላችሁ። የምትፈልጉትን ሐሳብ ክሬት አደረጋችሁ ማለት ነው። ይሄኛው ሁለተኛው ፕሮሰስ ነው። ሶስተኛው ፕሮሰስ የሚሆነው ምንድነው? ፖስት ማድረግ ወይንም ደግሞ ሼር ማድረግ ነው። ምን ላይ? ለየፕላትፎርሙ በሚያስፈልገው ፎርማት ፖስት ታደርጋላችሁ። ቅድም ለቲክታክ ምን አይነት ፎርም እንደሆነ ነግሬያችኋለሁ፣ ለዩቲዩብ ነግሬያችኋለሁ፣ ለፌስቡክ። ለነዛ ፎርሞች ምን ታደርጋላችሁ? ታስቀምጣላችሁ ወይንም ደግሞ ፖስት ታደርጋላችሁ ቪዲዮ ማለት ነው። ፖስት ካደረጋችሁ በኋላ አራተኛው ሜተድ የሚሆነው ምንድነው? ኢንጌጅመንቱን ማየት ነው። ወይንም ደግሞ ሰዎች ተቀብለውታል አልተቀበሉትም የሚለውን ኢንተራክሽን። ለምሳሌ ሰዎች ኮመንት ሊያደርጉ ይችላሉ። አድራሻችሁ የት ነው ሊሏችሁ ይችላሉ። ከእነሱ ጋር መልስ መመለስ ሊሆን ይችላል። እነሱ የመለሱላችሁን ወይንም ደግሞ የጻፉላችሁን ነገሮች በውስጥም ሊጽፉላችሁ ይችላሉ። እሱን ምን ማድረግ ነው? ከነሱ ጋር ኮሙኒኬት ማድረግ ይሆናል አራተኛው ዘርፍ ማለት ነው። ስለዚህ እነዚህ አራቱን ሜተድ ወይንም ፕሮሰስ ተጠቅማችሁ ኮንተንት ክሬት ከማድረግ አይዲያውን ከማንሳት ጀምሮ ክሬት ከማድረግ ሼር ማድረግ፣ ከዛ በኋላ ያንን ሼር ያደረጋችሁትን ደግሞ ኢንጌጅመንቱን ፎሎ አፕ ማድረግ ትልቁ የኮንተንት ክሬተር ስራ ይሆናል ማለት ነው። ሌላኛው በዋናነት የምናነሳው ደግሞ ኢንፍሉዌንሰር ማርኬቲንግ ነው። ኢንፍሉዌንሰር ማርኬቲንግ ኢትዮጵያ ውስጥ በጣም እየተሰራ ያለና ስፔሻሊ ደግሞ ቲክታከሮች ምናምን ኮንተንት ክሬት የሚያደርጉ ሰዎች በጣም እየተጠቀሙበት ያለ የማርኬቲንግ ዘርፍ ነው ማለት ነው። ይህንን ዘርፍ የምንሰራው አንድ ግለሰብ ለምሳሌ ቅድም ባነሳዋላችሁ ምሳሌ ማንሳት ወይም መቀጠል እንችላለን። እኔ አማኑኤል ቤት ውስጥ ምንድነኝ ዲጂታል ማርኬተር ነኝ። ዲጂታል ማርኬተር ሆኜ በመሰራበት ሰዓት የሱን ፕሮዳክሽኖች እኔ ማስተዋወቅ ፈለግኩኝ። ስለዚህ ምን አደርጋለሁ? ከኢንፍሉዌንሰሮች ጋር ሄጄ እገናኛለሁ ማለት ነው። ኢንፍሉዌንሰር ማርኬተር ስትሆኑ እንደዛ ነው። ከትልልቅ ኢንፍሉዌንስ ከሚያደርጉ ግለሰቦች ጋር ሄጄ ምን አደርጋለሁ? ሐሳቡን በደንብ እነጋገርበታለሁ ማለት ነው። ከዛ በኋላ እነዛ ግለሰቦች ኢንፍሉዌንሰሮቹ ማለት ነው ከኔ ጋር ዲል ያደርጋሉ። የሚያስፈልገውን ነገር በሙሉ ፕሮሰሱን እኔ ጨርሳለሁ። ከዛ እነሱ ማስታወቂያውን ይሰሩታል። ስለ ድርጅቱ፣ ስለ ፕሮዳክሽን ስራዎች፣ ስለምንሰጣቸው ሰርቪሶች፣ ስላሉን እቃዎች፣ ስለምናቀርባቸው ስለ እያንዳንዱ ነገር ኢንፍሉዌንሰሩን በመጠቀም ፎቶ ሊሆን ይችላል፣ ቪዲዮ ሊሆን ይችላል፣ ብሎጎች ሊሆኑ ይችላሉ። ዋሬቨር እኛ በምንፈልገው መንገድ ከኢንፍሉዌንሰሮች ጋር እንድንሰራ ማድረግ አንዱ የዲጂታል ማርኬተር ስራ ነው ማለት ነው። ማን ነው ከዛ ሐሳብ ጋር የሚሄድልኝ? ማለት ኢንፍሉዌንሰር ስለሆነ ብቻ ሄጄ አልጠራውም። አንዱ ስራ ከኔ የሚጠበቀው ምንድነው? እኔ ከማስተዋውቀው ነገር ጋር እሱ ሪሌትድ የሆነ ነው ወይ? ለምሳሌ አሁን ስለ ኢንፍሉዌንሰር ስናወራ ጀስት ሄጄ የሆነ ኢንፍሉዌንስ ስለሚያደርግ ሰው ብቻ አንስቼ ማውራት አልችልም። ወይም ደግሞ ሄጄ ይሄንን ማስታወቂያ እንድትሰራልኝ እፈልጋለሁ ልለው አልችልም። ለምንድን እንደዛ ማለት የማልችለው? ቪው ሊኖረው ይችላል፣ ቫይራል ሊወጣ ይችላል። ኢትስ ኦብቪየስ። ግን ከእኔ የምፈልጋቸውን ከስተመሮች፣ ገዢዎች በቀጥታ ወደ እኔ መምጣት ይችላሉ ወይ የሚለው በደንብ መታየት አለበት። ለምሳሌ አሁን አማን ምን አለው? የፕሮዳክሽን እቃዎች አሉት። ስለ ፕሮዳክሽን ይሰራል፣ ሙዚቃዎችን ይሰራል፣ ፊልሞችን ይሰራል፣ የተለያዩ ሰርቪሶችን ይሰራል። አንድን ዩቲዩበር ሄጄ ከማሰራና ሄጄ አንድ ፊልም ላይ የሚሳተፍን ግለሰብ ዳይሬክተር ሊሆን ይችላል፣ አክተር ኦር አክትረስ ልትሆን ትችላለች። ሄጄ ምን አደርጋለሁ ማለት ነው? ኮንታክት አደርጋለሁ ማለት ነው። ስለዚህ የምፈልገው ከስተመር ጋር እንድደርስ የሚያደርጉኝ ትክክለኛ ኢንፍሉዌንሰር መምረጥ ይኖርብኛል ማለት ነው። ትክክለኛ ቪዲዮ መቅረጽ ይኖርብኛል። በትክክለኛው ፕላትፎርም የሚገባውን ነገር ክሬት አድርጌ መልቀቅ ይኖርብኛል ማለት ነው። ስለዚህ ኢንፍሉዌንሰር ማርኬተር የምንለው ይህንን ይመስላል። እሺ፣ አምስተኛው እና ዋነኛው ሀገራችን ውስጥ ብዙ ያልተሰራው እና እንደ ስራ ወስደነው ብንሰራው ብዬ ማስበው ዲጂታል ማርኬቲንግ ላይ ኢሜል ማርኬቲንግ የምንለው ነው። ኢሜል ማርኬቲንግ የምንለው ምንድነው? ብዙ ጊዜ ያለንን ምርትና አገልግሎቶች ሰዎች ፐርሰናሊ በሚጠቀሙት የኢሜል አድራሻቸው ያንን ሼር ማድረግ ማለት ነው። አንድ ማስተዋል ያለባችሁን ትልቅ ነገር ልንገራችሁ። በጣም ፕሮፌሽናል የሚባሉ ሰዎች፣ ትልልቅ ቦታ ላይ ያሉ ሰዎች፣ ኦፊሻሎች፣ ሴሌብሪቲዎች ምናምን ካያችኋቸው በብዛት የሚጠቀሙት ኢሜል ነው። አብዛኞቹ
መስሏችሁ ሊሆን ይችላል ቴሌግራም ምናምን ሊጠቀሙ ሊመስላችሁ ይችላል ግን አብዛኞቹ ኢሜል ነው የሚጠቀሙት እኔ እስከማቀው ማለት ነው ስለዚህ ኢሜል ላይ ሼር ማድረግ ለነሱ ያንን ኢሜል ማርኬቲንግ እንላለን ለምሳሌ በአንድ ምሳሌ ላስረዳችሁና ሪል ስቴት ምንሸጠው ሪል ስቴት ወይንም ደግሞ ቤት ሊኖረን ይችላል ምንሸጠው ማለት ነው ሶ ያንን ምንሸጠውን ቤት ሊገዙን የሚችሉ ሰዎችን በመጀመሪያ ሪሰርች ማድረግ ነው ምን አይነት ሰዎች ናቸው እነዚህን ቤቶች የሚገዙን ብላችሁ ካሰባችሁ ገንዘብ ያላቸው ኢንቨስተሮች ባለሀብቶች ነጋዴዎች ምናምን ናቸው ሊሆኑ የሚችሉት ስለዚህ የነሱን ኢሜል አድሬሳቸውን ስልካቸውን ሄዶ መጠየቅ ሊሆን ይችላል ቢሮአቸው መንገድ ላይ ስናገኛቸው ምናምን ኦር ባይ ኤኒ ሚንስ ኢሜላቸውን ምን ማድረግ ነው የነሱን ሰዎች ማግኘት ከዛ በኋላ ለምሳሌ የ100 ሰው ኢሜል ቢኖረን እኛ ቤት የምንሸጥ ሰዎች ብንሆን ለነዛ ሰዎች ያለውን ቤኔፊት ያንን ቤት ቢገዙ ጥቅሙ ምንድነው እያንዳንዱ ዲቴል ኢንፎርሜሽን የያዘ በምስል የተደገፈ ነገር ኢሜላቸው ላይ ሼር እናደርግላቸዋለን እነዚህ ሰዎች ደግሞ በተለምዶ ኢሜላቸውን በየቀኑ ምን ማድረግ ቼክ ማድረግ ልክ እንደ ሶሻል ሚዲያ እኛ ገብተን ስክሮል እንደምናደርገው ኢሜላቸውን ቼክ ማድረግ ልማድ አላቸው ልክ ኢሜላቸው ሲገቡ እንደዚህ አይነት ኢሜል ይደርሳቸዋል እንዳልኳችሁ ኢሜል በራሱ ፕሮፌሽናል ዌይ ነው ቁም ነገር ነው የሚሰራበት በብዛት ማለት ነው ሶ ሲያዩ እነሱም ቁም ነገር እንደሆነ ነው አንደርስታንድ የሚያደርጉት ስለዚህ ያላችሁን ልሸጡት የምታስቡትን ፕሮዳክት ሰርቪስም ሊሆን ይችላል አገልግሎት ሊሆን ይችላል በቀላሉ ለነዚህ ሰዎች ምን አረጋችሁ ሼር አደረጋችሁላቸው ሶ እነዛ ሰዎች ያንን ይመለከታሉ ሶ ከናንተ ጋር እዛው ኢሜል ላይ ደግሞ ይመልሱላችኋል አይ ኢንተረስትድ ሊሏችሁ ይችላሉ በቃ ፍላጎት አለኝ አብረን መስራት እንችላለን ሊሏችሁ ይችላሉ ስለዚህ አብራችኋቸው ትሰራላችሁ ማለት ነው ይሄ ዲጂታል ማርኬቲንግ ላይ አንዱ ትልቁ ዘርፍ ነው ኢሜል ማርኬቲንግ የምንለው ማለት ነው መልካም እሺ የዛሬው ጅማሬያችን ነው ስለዚህ ኢንትሮዳክሽን ነው ያየነለ ነው እዚህ ቻሌንጅ ውስጥ መቀላቀል የምትፈልጉ ሰዎች በዋናነት እያነሳን ያለ ነው አንድ ሰው ኮንተንት ክሬት ማድረግ መቻል አለበት ሶሻል ሚዲያ ላይ መሳተፍ መቻል አለበት እንደው ፌመስ መሆን አልፈልግም እንደው ህዝብ ጋር መድረስ አልፈልግም እንኳን ቢል ስራዎቹን ለማቀላጠፍ ኑሮን ለማቅለልና ኢዚሊ ገንዘብ ሜክ ለማድረግ ሶሻል ሚዲያ ላይ መሳተፉ ግዴታ የሆነ የመጣበት ወቅት ላይ ያለ ነው ማለት ነው ስለዚህ ሁሉም ሰው ኮንተንት ክሬት ማድረግ መቻል አለበት ገንዘብ ለማግኘት ሶሻል ሚዲያ ዲጂታል ፕላትፎርሞች በጣም መሳሪያ እየሆኑ ነው ያሉት ምክንያቱም አንድን ማስታወቂያ እየሰራችሁ ስላላችሁበት የቢዩቲ ሳሎን ማስታወቂያ ልስራ ብሎ ቢነሳ ሰው በየቤቱ እየሄደ ኦር ደግሞ በቴሌቪዥን ሊሆን ወይ በሬዲዮ ኦር ደግሞ በየፌርማታው ላይ እየቆመ አይደለም ፖስት የሚያደርገው ኦሬዲ እያንዳንዱ ሰው ስልኩን ነው የሚጠቀመው ሶ ስልክን ብቻ በመጠቀም በእያንዳንዱ ሰው እጅ ላይ መድረስ መቻል ነው እንግዲህ ስለዚህ ተማሪ ልትሆኑ ትችላላችሁ ሰራተኞች ልትሆኑ ትችላላችሁ ከዚህ በፊት ስለ ፕሮዳክት ሐሳብ አንስተን ነበር ስለ ሰርቪስ አንስተን ነበር ሰርቪስ ምንድነው ፕሮዳክት ምንድነው ብለን ማለት ነው ሶ እሱን ገብታችሁ ቪዲዮ ማየት ትችላላችሁ ኮንተንት ክሬት ማድረግ ነው ዌል ኮንተንት ክሬት ስናረግ ታዲያ ዋይዝ መሆን አለብን ምክንያቱም ሰዎች ነገሮችን ሁሉ ወደ ምን እየቀየሩት ነው ወደ ፕሮፌሽን እየቀየሩት ነው ሶ አንድ ኢሜል ክሬት ላድርግ ቢል ሰው ዝም ብሎ ክሬት አያረግም በጣም በሚገርም ሁኔታ ጉግል ረድቶት ኤአይዎች ረድተውት በባለሙያዎች ተደግፎ ነው ኢሜል የሚደረገው ማስታወቂያ ልስራ ቢል ማስታወቂያው አንተ ዝም ብለህ ስትሰራና ሶሻል ሚዲያ ላይ ያለው ሰው ሲሰራ እኩል ገቢ አታገኙም ማለት ነው ኢቭን ኢፍ ቤታችሁ ቁጭ ብላችሁ እንኳን በቀላሉ ስልካችሁን በመጠቀም ብቻ ልትሰሩ ትችላላችሁ ስለዚህ ዲጂታል ማርኬተር መሆናችሁ አይቀሬ ነው ማለት ነው ኮንተንት ክሬት ያደርጋችሁ ከዛ ደግሞ ዲጂታል ማርኬተር መሆን የኛ ትልቁ ጎል እሱ ነው ያ ደግሞ ኢንፍሉዌንሰር ለመሆን የራሳችንን ለመሸጥ ፍሪላንሰር በመሆን ወይም ደግሞ መሃል ላይ በማሻሻጥ ወይም ደግሞ ኤጀንሲ በማቋቋም ልንሰራ እንችላለን ማለት ነው ሶ ይሄንን ይመስላል ቀደም አንስቼላችሁ ነበር ቤስት ኒች ምንድነው ብለን እሱም በቀጣይ ቪዲዮዎች እንመለከታለን ቤስት ኒቾች ኢትዮጵያ ውስጥ የትኞቹ ናቸው የሚለውን አንድ እሱን እንመለከታለን ሌላው የምንመለከተው ደግሞ ከተስማማችሁ አግሪ ከሆናችሁ ስለ ሮድ ማፖቹ በደንብ እንመለከታለን ሶ ዲጂታል ማርኬቲንግ ማለት ይሄኛው ነው ኢትዮጵያ ውስጥ በብዛት እየተሰራ ያለው በዚህኛው ብራንች ነው ብለን አሁን ዲቴል ነገሮችን አውርተናል ሶ ስለ ዲጂታል ማርኬቲንግ የሆነ ዕውቀት ያዛችሁ ኮንተንት ክሬት ማድረግ እንዳለባችሁ ገባችሁ ተረዳችሁ ማለት ነው ሶ ቀጣዩ ስራችሁ ምንድነው የሚሆነው እሺ እንዴት ነው ከየት ነው የምጀምረው ምን አይነት ኢንስትሩመንት ነው የምጠቀመው ከየት ነው ቪዲዮዎችን የማገኘው ከየት ነው ትምህርቱን የማገኘው የሚሉትን ዲቴል ኢንፎርሜሽን
በቀጣይ ቪዲዮ ይዘንላችሁ እንመጣለን። ሮድማፖቹ ከየት ነው የምጀምረው፣ የትኞቹን ዌብሳይቶች እጠቀማለሁ፣ ፍሪ ኮርሶችን ከየት አገኛለሁ ስለሚሉ ነገሮች በሙሉ ቀጣይ ቪዲዮ ላይ እንመለከታለን። ያላችሁን ሐሳብ አስተያየት ከታች ኮሜንት ላይ አስቀምጡልን። ፍቃደኛ የሆናችሁ ሰዎች ፍቃደኛ ነን እያላችሁ ከታች ላይ አስቀምጡልን። በጣም እናመሰግናለን። ያነሳነው ሐሳብ ኢንትሮዳክሽን ነው። ዲቴል ነገሮች መግባታችን አይቀርም። እርስ በእርስ በደንብ ኮሙኒኬት እናደርጋለን። የምንጠቀመው ቱ-ዌይ ኮሙኒኬሽን ነው። ዩቲዩብ ላይ ብቻ ሳይሆን ቲክታክ ላይ ላይቭ እየገባው በየጊዜው እናወራባችኋለን። እናንተ እስከዛ በደንብ እያብላላችሁ ቆዩ። ዲቴል እንድገባ የምትፈልጉበት ርዕሰ ጉዳይ ካለ ደግሞ ስለዛም ጥያቄ ማቅረብ ትችላላችሁ። ቪዲዮ ይዤላችሁ እመጣለሁ። ይህንን ቻናል ሰብስክራይብ ማድረግ ግዴታ ነው። አብረን ነው የምንሰራው፣ አብረን ነው የምናድገው፣ አብረን ነው የምንለወጠው። ቴንክ ዩ ሶ ማች አብራችሁ ስለቆያችሁ።